እኔ ከመንደሬ መጣሁት ሰማይና ምድርን ፀሐይና ጨረቃን ባህርንም በውስጡ ያሉትን ሁሉ ለፈጠረ ለእውነተኛ አምላክ ለኢየሱስ ክርስቶስ ለመሰከር እንጂ ለነዚህ ማየትና መስማት ማሰብ ለማይችሉ የሰው እጅ ሥራ ለሆኑ ራሳቸውን ማዳን ሌሎችንም ማዳን ለማይችሉ አሻንጉሊቶች ለመሰከር አይደለም። አንተ ቅጣት የማትችል ገና ጨቅላ ሕፃን ነህ። እኔን የምትሰማ ከሆነ ከግዛቶቹ የአንዱ መሪ አደርግሃለሁ። ሁሉም እንዲያከብሩ ከነገስታቱ ልጅ አንዱ አደርግሃለሁ። አማልክት ከእርሳቸው ከሞላህ በኋላ ሰዎች ያንተ ልጅ እንዲሆኑልህ አክብሮትን እንዲያገኙ ከአንዳቸው የነገስታት ልጆች የሚዳሩ ናቸው።